በብዙሃኖች ጥያቄ መሰረት ብዙዎቻችን እንግዲህ አይዞሽ ገለቴ በሚለው ነው የምናውቃት። በኢትዮጵያ የአትሌቲክስ ታሪክ ላይ በደማቁ ስሟን አርጋታለሁ። ሞቅ አርጋችሁ ወደዚህ ጋብዟት። ገለቴ ቡርቃ አትሌት ወደ መድረኩ። እንዴት ነሽ? ደህና ነሽ ወይ? ያው እንግዲህ ጸጉርሽ እንዲያ እኔም ማቆ በቁምጣና በማሊያ ስለሆነ አታምርም። እንዴት ነው ገለቴ? ብዙዎች እንግዲህ አይዞሽ ገለቴ በሚለው ማበረታቻ ነው የሚያቆሽና በጣም አንቺ ራስሽ ቪዲዮን ስታዩ እርግጠኛ ነኝ ያንን ጊዜ የምታስታውሽ ይመስለኛል አይደለ? ስሰማ እንግዲህ በበርሊን ዓለም ዋንጫ ላይ ወጪን አይተዋል። በጣም እንዴት እንደደከመኝ ሁሉም ነገር አይቶታል። ከዚህ የተነሳ ልቡ ተነካ። ከዚህ የተነሳ ኢንተርቪው አቋርጦ አይዞሽ ገለቴ በማለት ተገደደ ማለት ነው። ብዙዎች እንደ የሆነን ሰው ማገዝ ሲፈልጉ አይዞሽ ገለቴ መባል ተጀምሯልና ይሄን ትሰሚያለሽ አንቺ? እኔ እውነት ለመናገር የነበረኝ እውቅና ላይ እውቅና ጨምሮልኛል። እንደ ሀገሬም ደግሞ ምን አይነት እርስ በርስ ያለን ፍቅር የሚገልጽ ነገር ነውና አጠገባቸው ሆኜ ሁሉ ስለማያውቁኝ አይዞሽ ገለቴ ሲባባሉ እኔ ስቃለሁ። ገለቴ መሆንሽን አያውቁም። አሁንም ሩጫ ላይ ህይወት ላይ ነው ያለሽው? የመጀመሪያ በ1500 ወርቅ የምናገኝበት ኢትዮጵያ አጋጣሚ ነበረች። ስለዚህ በስፔናይቷ ችግር ምክንያት ኦሬዲ ወቃሳ ስትጥለኝ አተናል። እንደ ሀገር ወርቅ ማጣትም እንደ ሰውም ለፍቴ ደግሞ ያን ውጤት ማጣትም ይከብዳልና ትሬኒንግ በመንሰራበት ሰዓትም አንድ ቦታ ላይ ትሬኒንግ ስለምናረግ ትሬኒንጎችን አይተዋል። በጣም እንዴት እንደደከመኝ ሁሉም ነገር አይቶታል። ከዚህ የተነሳ ልቡ ተነካ። ከዚህ የተነሳ ኢንተርቪው አቋርጦ አይዞሽ ገለቴ በማለት ተገደደ ማለት ነው። ብዙዎች እንደ የሆነን ሰው ማገዝ ሲፈልጉ አይዞሽ ገለቴ መባል ተጀምሯልና ይሄን ትሰሚያለሽ አንቺ? እኔ እውነት ለመናገር ሩጫ ህይወት ላይ አሁን ካቆንኩት አንድ አመት አካባቢ ይሆናል። መጨረሻ ላይ ሮጥሽው ማራቶን ነው? መጀመሪያ ገለቴ ያጭር ርቀት ሯጭ ነበረች? ያጭር ርቀት ሯጭ ነኝ። ለምንድን ነው ባጭር ርቀት ይጀምርና መጨረሻ ላይ ማራቶን ይሆናል መደምደሚያው? ከኃይሌ ጀምሯል። ለምሳሌ 5000 ተወዳድሮ ቀነኒሳ ስንል አጫጭሮችን ሞክሮ መጨረሻ ላይ ማራቶኑ ለምንድን ነው መጨረሻ ላይ የሚሆነው? መጨረሻ ላይ ያው መጀመሪያ አካባቢ እንደመጣን አካባቢ ጁኒየር አለ፣ ሲኒየር አለ። ያኔ ሲኒየር እየቀጠልክ ትሄድና ከዛ እድሜዎቹም ራሱ መጨረሻ ላይ ወደ ማራቶን ሺፍት የምታደርግበት ሁኔታ ይመጣልና ከዛ ለጁኒየሮቹ ቦታ ትለቅና ወደ ማራቶን ትሄዳለ። ማራቶን ጋር ያለው ይሄ የሆነበት ምክንያት ትሬኒንግ ሰርቼ በተለያየ ጉዳይ ተለያየ ቢሮ በሚሄድበት ጊዜ ጉልበቴ አበጠና በጣም ከአቅሜ በላይ ሆነ ማለት ነው። እዚሁ ኢትዮጵያ ውስጥ ነው ባይዘው ያ ደም የተቀዳው። እንግዲህ በብዙ ውጣ ውረድ ውስጥ አልፈሻል። መጀመሪያ ሯጭ ሆንሽው ትውልድሽ የት ነው? እኔ ተወልጄ ያደኩት ኮፈሌ ነኝ። ኮፈሌ? አርሲ ኮፈሌ። ማን ነው አሁን ገለቴ ቡርቃን አትሌት መሆን አለባት ብሎ የአትሌትነት እንግዲህ መንገዱን ያሳየሽ ማን ነው? መጀመሪያ ደረጃ ትምህርት ቤት እያለሁ እግር ኳስ ተጫዋች ነበርኩ ነኝ። ኧረ ተይ! ኳስ? ደስ ሲል። ትምህርት ቤት ውስጥ ከወንዶች ጋር እግር ኳስ ተጫዋች ነበርኩ። እሺ። ከዛ በኋላ ነው ራሱ አሰልጣኙ ወደ ሩጫ ዲፌንስ ላይ ነበር የሚጫወተው። ኳስ ከያዝኩት አልቆምም። አየኝ። ኳሱን ይዘህ ስትሮጭ አየ። ከዛ በኋላ 100 ሜትር 200 ሜትር ማሮጥ ጀመርኩት። እዛው እግር ኳስ እየተጫወትኩ መጥቼ አሸነፋቸው። እሺ። ትውልድሽ የት ነው? እኔ ተወልጄ ያደኩት ኮፈሌ ነኝ። ኮፈሌ? አርሲ ኮፈሌ። ማን ነው አሁን ገለቴ ቡርቃን አትሌት መሆን አለባት ብሎ የአትሌትነት እንግዲህ መንገዱን ያሳየሽ ማን ነው? መጀመሪያ ደረጃ ትምህርት ቤት እያለሁ እግር ኳስ ተጫዋች ነበርኩ ነኝ። ኧረ ተይ! ኳስ? ደስ ሲል። ትምህርት ቤት ውስጥ ከወንዶች ጋር እግር ኳስ ተጫዋች ነበርኩ። እሺ። ከዛ በኋላ ነው ራሱ አሰልጣኙ ወደ ሩጫ ዲፌንስ ላይ ነበር የሚጫወተው። ኳስ ከያዝኩት አልቆምም። አየኝ። ኳሱን ይዘህ ስትሮጭ አየ። ከዛ በኋላ 100 ሜትር 200 ሜትር ማሮጥ ጀመርኩት። እዛው እግር ኳስ እየተጫወትኩ መጥቼ አሸንፋቸዋለሁ። ከዛ እያልኩ 400 800 1500 እያልኩ መጣ ማለት ነው። ወደ ውድድሩ በቃ ዓለም አትሌቲክሱ በቃ ለማግባት ደራርቱ ሜንሽን አድርጌ ተነሳው። አሰልጣኙም በዛ ልኩ ረዳኝ። በቃ
ወደ ሩጫ ገባው ማለት ነው። ይሄ ድሬዳዋ ነው። እሺ 1994 ከትምህርት ቤት ቀጥታ የመጀመሪያው ውድድር ያደረኩበት ነው። እና አሸንፈሽ በአንደኝነት? ዋው ደስ ይላል በጣም። በአትሌቲክስ ህይወታው ምን ያህል ጊዜ ማለት ነው አጠቃላይ? ኦልሞስት 1995 ጀምሮ ነው ከትምህርት ቤት ጋር እንግዲህ ወደ 22 አመት ባትሌ 1994 ጀምሮ 22 አመት ማለት ነው። አው ገለቴ ቡርቃ እንግዲህ በተለይ ተስፋ ጥለንባቸው እኔ የተስፋችንን ያህል ካሉኑ መሀል ይሏቸዋል አንዳንድ አትሌቲክስ የሚያውቁ ሰዎች። አንቺ በዚህ ሐሳባቸው ተስማሚያለሽ? እውነት ነው። ያው እኔም ብዙዎችን ከፊት የነበሩ ሜንሽን አድርጌ ተነስቼዋለሁ። ገለቴን ደግሞ ሜንሽን አድርጎ የተነሱ ብዙዎች አሉ። በተለይ ቁጥር ዱለቻ በ1500 እንደምታውቀው ፈጣን አትሌት ነች። ከሷ በመቀጠል በ1500 በኢትዮጵያ ውስጥ በቃ ንግስት በሚታወቅበት ደረጃ እየተፎካከርኩ ነበር። ከዛ ቀጥላ እንደምታየው ገንዘብ መጣች። ከዛ ቀጥላ አትሌቶች በሚገርም ሁኔታ መጥተዋል። እኔን ተክቷል። በጣም ደስ ይለኛል። አንድ ፎቶ ላይ ሳይ አንቺ ቀነኒሳ አንድ ላይ ተደርድራችሁ ፎቶ አለ። አዎ አብራችሁ ነው የጀመራችሁት ሊባል ይችላል? አይ የአንድ ዘመን ናችሁ ወይስ? አይደለም። እኔ እነሱ እዚህ እያሉ ነው የመጣው። ይሄም ጁኒየር ነው ፓሪስ ላይ። ይሄ ሁለተኛ ጊዜ ወደ ዓለም አቀፍ ውድድር የተመለስኩበት ሁኔታ ነበረ። እኔ ወደ አዲስ አበባ ሲመጣ እነሱ ክለብ ነው ያሉት። ያ ከዛ እንግዲህ ይሄን ሁሉ ገለቴ ቡርቃ የሚገልጻት በጣም ኳስ ተጫዋች ሆነ ሯጭ እኮ የሆነ ፒክ የሚባል ሲዝን አለው መጨረሻ የደረሰበት የሚባለው። አሁን ገለቴ የቱ ጋር ነች በጣም ቶፕ የነበረችው? ገለቴ አሁን ሰዓት እንግዲህ እኔ በማራቶን ነው አገሬን አስጠራለሁ ብዬ እስካሁን ጥረት እያረኩት ነበረ። ያው በህይወት ላይ ብዙ ወጣ ውረዶች ሲገጥሙሃልና ያን መጨረሻ ስኬት ላይ አልደረስኩም አሁን በአሁኑ ሰዓት። ባጋጠመሽ የህይወት ውጣ ውረድ ምክንያት ስኬትሽ ተስተጓጎለ ማለት ነው? አዎ። ምን አጋጠመሽ? ያጋጠመኝ ያው እንግዲህ ማንም ሰው አድጎ አቅመ ሔዋን ሲደርስ ያው ትዳር ይመሰርታል። እሺ። ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው